እንጂ ዜኑ ተነሳለው አይ ኦርቶዶክስ እንኳን አረኩ መጫወቻ እኮ ነው ያደረገችው ህዝቡን መጫወቻ ወይኔ አቤት 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 ዜኑ እኔ ነኝ የገደልኩ ተናገር ሲለው ቤተሰቦቻቸውን ጠሩ የሱን ቤተሰቦች እንዴ ልጃችሁን ልጃችን ፈሩ እነሱ ለመስከረ እሱ ግን ሆኖ ቆሟል በቃ ቢያንስ ኃጢያተኛ ነው በል አይደለም ከተወሰኑ ወራቶች በፊት መስማትም ማየት የማይችል ልጅ በመውለድ እጅግ ልብ የሚሰብር ሐዘን ውስጥ ነበረች በዚህ ምክንያት ወደ ኦርቶዶክሳዊት ተዋህዶ ቤተክርስቲያን በመመለስና ወደ ቀድሞ ማንነቷ በመምጣት በጸበልና በተለያዩ መንፈሳዊ በረከቶች በቅዱሳንም መምሬ ይርጅ ያመጣል እንጨት ሲወድደም በቃ እንጨት ተሸክሙ ሰይጣን ምን ሲሉ በቃ ይሄ አሁን መጥቆራ የሚባለው ሰይጣን ከአሰላ ነው አሉ ከአሶሳ ነው ከአሰላ 300 ሰዎች ቢመላለሱ የማመጡት እሱ በአንድ ጊዜ እንጨት ጭኖ አመጣ ለገዳሙ ይላል ይወዳሉ እንጨት ጭኖ ምናምን በደመና ጭኖ አስሮ እሳት አምጣ ስትለው አለ ዘበነ እሳት አምጣ ስትለው በቀሚሱ እሳት ይዞ ይመጣል ትዝታው ሳሙኤል በመባል የሚታወቀው ግለሰብ ከዚህ ቀደም የምናቀውና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በዘማሪነት እያገለገለ በምእመኑ እጅግ ተወዳጅነትን ያተረፈ ዘማሪ በመሆን በቤተክርስቲያኗ ውስጥ የቆየ ግለሰብ ነው ሆኖም ግን ባሳየው የሥነ ምግባር ችግር ቤተክርስቲያኗ ስላገደችው በእልህ ተነሳስቶ ቤተክርስቲያኗን በመሳደብና አልፎም ተርፎም ሃይማኖቱን በመቀየር 24 ሰዓት ሙሉ የቤተክርስቲያን በአንድ ቤተ መቅደስ ውስጥ እግዚአብሔርን አስገብተ በሱ ላይ ቆልፈ ልትሄድ ቤተ መቅደስ ውስጥ እግዚአብሔር አለ ብሎ ካህናትና ቄሶች በሩን በእግዚአብሔር ላይ ዘግቶ እነሱ ሲከፍቱ የሚንቀሳቀስ እነሱ ሲዘጉ ደግሞ የሚመለክ እንደዚህ አይነት እግዚአብሔር የለም ይዘን የምንዞረው እግዚአብሔር አለ ከኛ ውስጥ ሆኖ ከኛ ጋር ይንቀሳቀሳል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ከፍ ከፍ ይበልና በሁሉ የመላ አምላክ ስጋ ለብሶ እኛን ለማዳን መጣ ብላ ያስተማረች ቀደምት የሆነች ሃይማኖት ነች አሁን ምን የሚሉት ነገር ነው የማታስተምረው ታስተምራለች እንዲህ ብለው ያስተምራሉ ዘግተው ሄድን ይላል እግዚኦ መሐረነ ክርስቶስ እጅግ በጣም የሚያሳፍር ነው በእውነት ይህንን የምትመለከቱ ፕሮቴስታንት በጣም የሚያሳፍር ነገር ነው እጅግ በጣም የሚያሳፍር ነው ቢያሳፍራችሁ ሊያሳፍራችሁ ይገባል የማይወክላችሁ ነገር ከሆነ አይወክለንም ብላችሁ ልትናገሩ ይገባል ነገር ግን አንድ ሰው ይሄን ግለሰብ ሲቃወም ሰምቻል አንዱም ፕሮቴስታንት እኔ በአካልም አናገር ጓደኞቼም ሁሉ ሳይቀር ማለት ሉቃስ ምዕራፍ 4ን ማየት ትችላላችሁ እኔ ውስጥ የገባው ኢየሱስ የተማረ ኢየሱስ ሳይሆን የተቀባ ኢየሱስ ነው አንዳንዱ ተምሬያለሁ አንባቢ ነኝ ለማለት ከጀርባው የድግምት መጽሐፍ ደርድሮ ሳትማሩ የምታስተምሩ ይለናል የምን መማር ነው የምታወራው ሰውዬ እኔ የተቀበልኩት በመንፈስ ቅዱስ የተቀባ ኢየሱስ ነው ስለተቀባ ነው የፈወሰው ስለተቀባ ነው ሽባን የተረተረው ስለተቀባ ነው እውርን ያበራው ስለተቀባ ነው ሙታንን ያስነሳው ስለተቀባ ነው ድንቆችን ያደረገው የተቀባ ኢየሱስ ነው የሚሰበከው ይሄ ማለት ታላቅ ኑፋቄ ነው ጌታችንና አምላካችን ለስም አጠራሩ ከፍ ከፍ ይበልና ኢየሱስ ክርስቶስን አምላክ አይደለም እያልክ ያስተማርካቸው ነው ጌታችን ኢየሱስ ክርስቶስ ቅቡ ነው እንጂ እውነተኛ ተዋህዶን አልፈጸመም ሰው አምላክ ሰው ሆነ ብላ የምታስተምር ከአይማዶቹ መካከል ሚስጥረ ስጋዌን እቺን ቅድስት ቤተክርስቲያንን የምታስተምሩን ዶግማ የናርክ የክርስቶስ ጌትነትን የናርክ አምላክነትን የናርክ ነው ኢየሱስ ክርስቶስ በእውነት ቅቡ አይደለም ኢየሱስ ክርስቶስ ቀቢ መስሂ ነው ኢየሱስ ክርስቶስ አሁን አንተ በገለጽክበት መንገድ ስለተቀባ ሙሴ ኦሪት ዘጸአት ላይ ምዕራፍ 7 ላይ እንደምንመለከተው ኢትዮጵያ ሀገሮሙ ለሊቃውንት
ይሄ ዳሽሙላ አይደል ወጋው ይሄ የዳሽሙላ መንፈስ የሆነ ክፍተት ሲያገኝ ይገባል በቃ ኢየሱስ ከ12 ዓመቱ እስከ 30 ዓመቱ ምንም አልተጻፈም ዝም ባለበት ቦታ ላይ መጽሐፍ ቅዱስ ዝም ነው የምትለው እነ ዳሽሙላ ይመጡና እነ መምሬ ዳሽሙላ እንጨት እየለቀመ በደመና ጭኖ ያመጣላት ነበር ይላል መምሬ ጅርጅር ያመጣል እንጨት ሲወድ ደግሞ በቃ እንጨት ተሸክሙን ሰይጣን ምን ሲሉ በቃ ይሄ አሁን መጥቆራ የሚባለው ሰይጣን ከአሰላ ነው አሉ ከአሶሳ ነው ከአሰላ 300 ሰዎች ቢመላለሱ የማመጡትን እሱ በአንድ ጊዜ እንጨት ጭኖ አመጣ ለገዳም ይላል ይወዳሉ እንጨት ጭኖ ምናምን በደመና ጭኖ አስሮ እሳት አምጣ ስትለው አለ ዘበነ እሳት አምጣ ስትለው በቀሚሱ እሳት ይዞ ይመጣል ወይኔ አንድ ቀን በጨረር ላይ ሲራመድ አለ በጨረር ላይ በመስኮት የሚገባ የብርሃን ጨረር አለ ፀሐይ እሱ ላይ ይራመዳል በቃ ያልተጻፈ ነውርኮ እና ሌሎቹም ልጆች እኛንም አሳፍረን አሉት በጎደለ ሙላ ማለት ይሄን መንፈስ ቅዱስ ያላጻፈውን አንተ ሆም ብለ ታሪክ ፈጥረ አጽፍም አሁን ይሄ ታምረ ኢየሱስ የሚባለው መጽሐፍ ኢየሱስ የማያውቀው ታምረ ኢየሱስ በሚል ተከታታይ ክፍል አቅርቤዋለሁ ከዚህ በፊት እና አንዱ ልጅ እንደዛ ሊራመድ ከመስኮቱ ላይ ወጣና በጨረሩ ላይ ሊራመድ ሲል ተፈጥፍጦ ሞተ ከዛ አገር መንደሩ ተሰበሰበ ልጃችንን ገደለ ብለው አንቀው ማርያምን ያዘዋል እነዘበነ ወጥቶ የሚተርቱት ነው መጽሐፍ ላይ ተቀመጠ ነው ከዛ ሰው ጌታን ጠየቁት እዛሱ ምን አደረገ ሄደና ልጁን ቀሰቀሰው ሞቶ ነበር ቀሰቀሰውና የሞተው ልጅ ዜኑ ይባላል ዜኑማ በጣም ያስገኝ የዜኑ ጉዳይ ሳነሳ በጣም ነው የሚያስገኝ ከዚህ በፊት እንድቹ ስንፈርስ ያልንበት በቃ ስንስቅ እንጂ ዜኑ ተነሳለው አይ ኦርቶዶክስ እንኳን አረኩ መጫወቻ እኮ ነው ያደረገችው ህዝቡን መጫወቻ ወይኔ አቤት ዜኑ እኔ ነኝ የገደልኩ ተናገር ሲሎ ዜኑ የሚጨምሩበት ዘይኑ ነው ዘይኑ የሚባለው አረ በመድኃኒዓለም እና አረኔ አልገደልከኝም ብሎ ተመልሶ ሞተ የስራችሁን ይስጣችሁ አቤት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነታዋንና ማንነቷን ሳይረዱ በብዙ መልኩ በግል ጥቅምና በተለያየ ምክንያት ተበሳጭተውና ተቆጥተው ከቤተ ክርስቲያኗ የወጡ ብዙ ግለሰቦች የራሳቸውን እምነት ከማራመድ ባሻገርና የራሳቸውን አስተሳሰብ ያመኑትንና እውነተኛ ነው ብለው የተቀበሉትን እምነት ከመከተል ባሻገር ቤተ ክርስቲያኗን ሲተቹ ሲሳደቡና አገልግሎቷን ሲነቅፉ
በተለያየ መድረክ ተመልክተናቸዋል። ከዚሁ በተቃራኒ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ማንነቷን ተረድተው ስለ ቤተክርስቲያኗ አስተምህሮ ቁጭ ብለው ሳይጸየፉ ከአባቶች እግር ስር በመማር የቤተክርስቲያኗን አስተምህሮ የተረዱ ግለሰቦች ደግሞ ከተለያዩ ቤተ እምነቶችና ከቤተ እምነታቸውም አመራርነትና ኃላፊነት በመልቀቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባልና አማኝ ሲሆኑ መመልከትም የተለመደ ነገር ነው። ሆኖም ቤተክርስቲያናችንን በተለያየ መልኩ የሚተቹ የሚሳደቡ ግለሰቦች ሆዳደሮችና የራሳቸውን ጥቅም የሚከተሉ እንጂ እውነት እነሱ ጋር እንደሌለ በብዙ መልኩ ከንግግሮቻቸው መረዳት እንችላለን። ትዝታው ሳሙኤል በመባል የሚታወቀው ግለሰብ ከዚህ ቀደም የምናውቀውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዘማሪነት እያገለገለ በምዕመኑ እጅግ ተወዳጅነትን ያተረፈ ዘማሪ በመሆን በቤተ ክርስቲያኗ ውስጥ የቆየ ግለሰብ ነው። ሆኖም ግን ባሳየው የሥነ ምግባር ችግር ቤተ ክርስቲያኗ ስላገደችው በእልህ ተነሳስቶ ቤተ ክርስቲያኗን በመሳደብና አልፎም ተርፎም ሃይማኖቱን በመቀየር 24 ሰዓት ሙሉ የቤተ ክርስቲያኗን ጉድለት እየነቀሰ እያወጣ ቤተ ክርስቲያኗን ለማጣጣልና ቤተ ክርስቲያኗ እውነት እንደሌላት የሐሰት መንገድ እንደሆነች እያስመሰለ ሲናገር መስማት የተለመደ ነው። በብዙ መልኩ ኦርቶዶክሳውያንን አስቆጥቶ ይህንን ድርጊቱን እንዲያቆምና የራሱን ሃይማኖት ብቻ እንዲሰብክ እንዲያስተምር በተደጋጋሚ ኦርቶዶክሳውያን በቻሉት መጠን ስነ ስርዓት ለማስያዝ ሞክረው ነበር። ከድርጊቱ ሳይቆጠብና ሳይታቀብ በነፃነትና በማናለብኝነት ከሀገር ውጪ መሆኑን እንደ ዕድል በመጠቀም አሁንም ድረስ ቤተ ክርስቲያንን ሲሳደብ እንመለከተዋለን። የእሱ ቤተ ክርስቲያንን መሳደብ አፍ ሲከፈት ጭንቅላት ይታያል እንዲሉ ስነ ምግባር አልባ ጋጦጥ እንደሆነና ምግባሩ የተበላሸ እንደሆነ የራሱን ማንነትና መጥፎ ስነ ምግባር ከመግለጽ ውጪ ቤተ ክርስቲያኗን በሐሰትና በስድብ ውርጅብኝ ማጣጣልና ቤተ ክርስቲያናችንን ማዋረድ ፈጽሞ አይችልም። ራሱ እየተዋረደ ራሱ እየዘቀጠ ይመጣል እንጂ ቤተ ክርስቲያናችን ከዕለት ወደ ዕለት እውነተኛ እንደሆነች እየተገነዘቡ ወደ ቤተ ክርስቲያናችን የሚመጡ የምዕመናንን ቁጥር ሊቀንስና ቤተ ክርስቲያኗንም ሊያጠለሽ አይችልም። ጭራሽ ቤተሰቦቻቸውን ጠሩ የሱን ቤተሰቦች እንዴ ልጃችሁን ልጃችን ፈሩ እነሱ ለመመስከር። እሱ ግን አሁንም ቆሟል። በቃ ቢያንስ ኃጢአተኛ ነው በል አይደለም። ዘማሪት ዘርፌ ከበደ በቤተ ክርስቲያናችን ውስጥ በዝማሬ አገልግሎት ረጅም ዓመት ቤተ ክርስቲያኗን ስታገለግልና እግዚአብሔር በሰጣት ልዩ የድምፅ ጥበብ ቤተ ክርስቲያንን በማገልገሏ ምዕመናንም በዛው ልክ ወደዋትና አክብረዋት በቤተ ክርስቲያናችን ውስጥ እንደነበረች የሚታወቅ ነገር ነው። ነገር ግን በተለያየ ሁኔታ የነበጋሻው የተሐድሶ ቡድን እህታችንን በምንፍቅና በማጥመድ መጀመሪያ ተሐድሶ በሚል ሽፋን ኦርቶዶክሳዊ ነን፣ ነገር ግን የኦርቶዶክስ ቤተ ክርስቲያን በብዙ መልኩ አስተምሮቿ መስተካከል አለበት በማለት ተሐድሶ ብለው ራሳቸውን በመለየት ቤተ ክርስቲያንን ሲቃወሙና የፕሮቴስታንት አስተምሮ ሲያስተምሩ ነበር። መጨረሻም በቤተ ክርስቲያን ሲደረስባቸውና ቤተ ክርስቲያናችንም አባቶቻችን በቅዱስ ሲኖዶስ አማካኝነት አውግዘው ከቤተ ክርስቲያን ሲለዩቸው በይፋ ለምዳቸውን በመግለጽ ፕሮቴስታንት እንደሆኑ አሳውቀው ከተለያዩ የፕሮቴስታንት ሰባኪ ጋር በመሆን ቤተ ክርስቲያንን ሲተቹ ሲሳደቡና የምንፍቅናን አስተምሮ በአደባባይ በይፋ ሲያስተምሩ ተመልክተናቸዋል። ይህን በማድረጋቸው በተለያየ መልኩ ኦርቶዶክሳውያንን አሳዝነው ነበር። ዘማሪ ዘርፌ ከበደም ከተወሰኑ ወራቶች በፊት መስማትም ማየት የማይችል ልጅ በመውለድ እጅግ ልብ የሚሰብር ሐዘን ውስጥ ነበረች። በዚህም ምክንያት ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በመመለስና ወደ ቀድሞ ማንነቷ በመምጣት በጸበልና በተለያዩ መንፈሳዊ በረከቶች በቅዱሳንም ቃል ኪዳን ልጇን ፈጣሪ እንዲመረላት በቤተ ክርስቲያናችን ውስጥ ሆና በንስሐ በመመለስ እግዚአብሔርን እንድትማጸን ብዙ ኦርቶዶክሳውያን ጥሪ አድርገውላት ነበር። እኛም በሎቱ ስብሐት ሚዲያ ያለውን እውነታና ወቅታዊ ጉዳይ በዝርዝር አቅርበንላችሁ ነበረ። ነገር ግን
ዘማሪት እህታችን ዘርፌ ከበደ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመመለስ ይልቅ አገግማና ከሐዘኗም ተጽናንታ መልሳ በፕሮቴስታንቱ ዓለም የዝማሬ አገልግሎት ብቅ በማለቷ እጅግ የሚያሳዝንና ወደ ቤተክርስቲያናችንም ብትመጣ ቤተክርስቲያን ፕሮቴስታንት ነበርሽ ክደሽ ነበርና አንፈልግሽም ሳትል እጇን ዘርግታ እንደምትቀበላትና የእናትነት ፍቅርም እንደምታሳያት የተረጋገጠ ነገር ነው። አባቶቻችንም በተደጋጋሚ ከክህደትና ከምንፍቅና የሚመጡ የተለያዩ ግለሰቦችን እጃቸውን በመዘርጋት ሳያሳቅቁና ሳያሸማቅቁ ወደ ቤተክርስቲያናችን ሲመጡ በፍቅር እንደሚቀበሉ ያንን ተረድታ ወደ ቤተክርስቲያን እንድትመጣ አሁንም ቤተክርስቲያን በተደጋጋሚ ድምጿን ታሰማለች። በአንድ ቤተ መቅደስ ውስጥ እግዚአብሔርን አስገብተ በሱ ላይ ቆልፈ ልትሄድ ቤተ መቅደስ ውስጥ እግዚአብሔር አለ ብሎ ካህናትና ቄሶች በሩን በእግዚአብሔር ላይ ዘግቶ እነሱ ሲከፍቱ የሚንቀሳቀስ እነሱ ሲዘጉ ደግሞ የሚመለክ እንደዚህ አይነት እግዚአብሔር የለም። ይዘን የምንዞረው እግዚአብሔር አለ። ከኛ ውስጥ ሆኖ ከኛ ጋር ይንቀሳቀሳል። የእግዚአብሔር ቤተ መቅደስ እኛ ነን። እሱ ያደረው በእኛ ውስጥ ነው። ሰው በሰራው ቤተ መቅደስ ውስጥ እግዚአብሔር የማይመለክበት ዘመን ይመጣል። ኢየሱስ እንደዚህ እጁን አድርጎ ይሄ ትልቁ ቤተ መቅደስ በሮማውያን በቅርብ ጊዜ ይደመሰሳል። እሺ ቤተ መቅደሱ ሲደመሰስ የት ይሄዳል? እግዚአብሔር ውስጥ ያለው እግዚአብሔር አብሮ ይደመሰሳል ወይስ ሻንጣውን ይዞ ይሮጣል? እንግዲህ ይሄ ግለሰብ ልክ እንደ ትዝታው ሳሙኤል እቺን ቅድስት ቤተክርስቲያን ካልነካ መጽሐፍ ቅዱስ አስተምሮ የጨረሰ ያህል ነው የሚሰማው። እኔ ከሱ በላይ ደግሞ አሜን የሚለው ህዝብ ነው የሚገርመኝ። አሜን ማለት ትርጉሙ ወይ ሳይገባቸው ሆኖ ይቅር። አሁን እቺ ቅድስት ቤተክርስቲያን እንደዚህ አይነት አስተምሮት አላት። እንደው ከዚህ ከተሰበሰበው ህዝብ ምናልባት ከዚህ ቀደም ህይወቱ ኦርቶዶክስ የሆነ ይኖራል ብዬ አስባለሁ። እቺ ቅድስት ቤተክርስቲያን እንደው አንድ ደብር ላይ ብቻ ነው እግዚአብሔርን ቆልፋ የምትሄደው ወይ? አንድ ደብር ላይ ብቻ ነው እግዚአብሔር አለ ብላ አስተምራ ታውቃለች ወይ? እኛ እግዚአብሔር የማይታይ የማይጨበጥ በሁሉ የመላ አምላክ ነው አለ ብላ የምታስተምር ቅድስት ቤተክርስቲያናችን። እኔ ለምንድን ነው ግን እንደው እነሱ እኔ በጣም ነው የሚገርመኝ የማታስተምሩት ትምህርት ለምንድን ነው የሚናገሩት? ህዝብን በማጨበርበር ይወሰዳል ወይ? እውነት በሐሰት እንዴት ሐሰት እውነትን መስላ እንዴት ልትቀርባለች? ምን አይነት ህሊና ቢፈጥርባቸው ነው? በእውኑ ህሊናቸው ያውቃል? እቺ ቅድስት ቤተክርስቲያን አንድ መቅደስ ውስጥ ብቻ ጌታ አለ ብላ የምታስተምር አይደለችም። ጌታ በሁሉ የመላ ነው። ፈጣሪ በሁሉ የመላ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ከፍ ከፍ ይበልና በሁሉ የመላ አምላክ ስጋ ለብሶ እኛን ለማዳን መጣ ብላ ያስተማረች ቀደምት የሆነች ሃይማኖት ነች። አሁን ምን የሚሉት ነገር ነው? የማታስተምረውን ታስተምራለች። እንዲህ ብለው ያስተምራሉ። ዘግተው ሄድን ይላል። እግዚኦ መሐረነ ክርስቶስ። እጅግ በጣም የሚያሳፍር ነው። በእውነት ይህንን የምትመለከቱ ፕሮቴስታንት በጣም የሚያሳፍር ነገር ነው። እጅግ በጣም የሚያሳፍር ነው። ቢያሳፍራችሁ ሊያሳፍራችሁ ይገባል። የማይወክላችሁ ነገር ከሆነ አይወክለንም ብላችሁ ልትናገሩ ይገባል። ነገር ግን አንድ ሰው ይሄን ግለሰብ ሲቃወም ሰምቻለሁ። አንዱም ፕሮቴስታንት እኔ በአካልም አናገር ጓደኞቼም ሁሉ ሳይቀር ማለት እስቲ ስለ እዩ ጩፋ ምን ትላለህ ብዬ ስናገር የሚያስተምረው ትምህርት ወንጌል ይሄ ይላል እንደ እያልኩ ስናገር ለመቃወም በፍጹም አይፈልጉም። ምክንያቱም በተለያየ አስተምሮቶች ውስጥ ቁጭ ማለት ነው የሚፈልጉት። እውነትን ፍለጋ አይፈልጉም። ተመችቷቸዋል። ለስጋ የሆነ ነገር ሁሉ ተመችቷቸዋልና እባካችሁ ክርስቶስን እያመለክ ነው ብላችሁ ራሳችሁን አትሸውዱ። ክርስቶስን የምታመልክ ቅድስት ቤተክርስቲያን ያለችን እኛ ነን። ስለዚህ እስቲ መታችሁ ጠይቁ። የማታስተምረው ወጣችሁ ታስተምራለች ብላችሁ ትናገራላችሁ። እኛ እንደዚህ አይነት አስተምሮም የለንም። በፍጹም ለመናገር የፈለገው ግን ታቦትን ከሆነ ስለ ታቦት ደግሞ በቂ የሆነ መጽሐፍ ቅዱስ ገብተ አንብብ። ታቦትን አዘጋጅ ያለው ራሱ እግዚአብሔር ፈጣሪያችን ነው። እንግዲህ እግዚአብሔርን ታቦትን ጣዖት ነው ካልክ እግዚአብሔርን እየሰደብክ እንደሆነ እግዚአብሔር ያዘዘውን ትእዛዝ አለመፈጸም እንደሆነ ልትረዳው ይገባል። ታቦት በአዲስ ኪዳን ራሱን የቻለ እሱም ደግሞ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስን ጉልበት ሁሉ ወደ ፊልጵስዩስ ሰዎች የላከላቸው ሐዋርያው ቅዱስ ጳውሎስ በመልእክቱ የላከላቸውን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለውን ጽፋ የምታሰግድ ለማ ለክርስቶስ ስም ለእንጨት ይሰግዳሉ ካላችሁ ባልጠፋ እንጨት
ክርስቲያን ያየ ኦርቶዶክስ እንጨት ባየ ቁጥር ይሰግዳል ማለት አይደለም። እሱን ደግሞ ልቦናችሁ ያውቃል። ታቦቱ ላይ ለተጻፈው ለኢየሱስ ክርስቶስ ስም ግን እንሰግዳለን። እናንተ ለታቦት ሰገዳችሁ ትላላችሁ፣ ነገር ግን በአዳራሽ ጭንቅላታችሁን ወደታች እግራችሁን ወደ ላይ ያደረጋችሁ ለጌታ ክብር ትላላችሁ። እኛ ግን ለስሙ ስንሰግድ ግን የኛ ስግደት ግን የጣዖት ስግደት ነው እያላችሁ ታወራላችሁ። ታዲያ ወዴት እያመራ ነው? የማታስተምረውን ታስተምራለች፣ የማትሰግደውን ለፍጡር የማትሰግደውን ለፍጡር ትሰግዳለች፣ ለግዑዝ ነገር ትሰግዳለች እያላችሁ ታስተምራላችሁ። እና ለኢየሱስ ክርስቶስ ስም እንስገድ። ሌላኛው ደግሞ ስም እየጻፍን እንጨት ላይ ሁሉ ስም እየጻፍን አንሰግድም። የኢየሱስ ክርስቶስን ስም እየጻፍን አንሰግድም። ምክንያቱም ያ የተመረጠ እግዚአብሔር ቅዱስ ነውና የተቀደሰን ነገር ይፈልጋል። ስለዚህ አባቶች ባርከውት ቀድሰው ከእንጨትም የማይነቀዝን መርጠው ብል የማይበላውን ብል የተባለው ኃጢአት የማይነካውን ንጹሃ ባህሪ እንደሆነ ጌታችን መገለጫው ስለሆነ በዛ ላይ ደግሞ አማናዊ የሆነ ነፍስ የተለየው መለኮት የተዋህደውን ክቡር ስጋውና ክቡር ደሙን ፈትታ ለምእመናኖቿ ማዕድን ቅዱስ ማዕድን የምታቀርብበት ስለሆነ ለዛ ለተቀደሰው እንሰግዳለን። ለኢየሱስ ክርስቶስ ስም እንሰግዳለን። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ስም በመለኮትም በስጋም በሁለመናም እንሰግዳለን። እኛ የአምልኮትም ስግደት እንሰጣለን። እሱ ላከበራቸውም ደግሞ ለቅዱሳን ለሐዋርያት ለቅዱሳን ለጻድቃን ለሰማዕታት ስግደትን የጸጋን ስግደትን እንሰግዳለን። እንዲሁም ደግሞ ለእድሜ በላዮቻችን ደግሞ የአንክሮ የተዘክሮ የአክብሮት ደግሞ ለተላላቅ ለአባቶቻችንም ለሃይማኖት አባቶቻችንም ደግሞ ጉልበትን ስማለን ዝቅ እንላለን። ይሄ ክርስቲያናዊ ስነ ምግባር ስለሆነ ስለዚህ እባካችሁን ካላወቃችሁ ተማሩ፣ ኑና ጠይቁ። እቺ በእውቀት በጥበብ የተመላች ቅድስት ቤተክርስቲያን ያለችን እሱ እንደሚለው አይደለም። እና እባካችሁን ብትችሉ እውነትን ይዛችሁ ተሟገቱ። በአስተምሮቶቿ ጥያቄ ካላችሁ መታችሁ ጠይቁ። የማታስተምረውን ግን ታስተምራለች። ወእስከ ለዓለም ሳሊ ለነ ቅድስት